ቆይ ምን ሆነሃል? ፍሬ ምን ሆነች? ፍሬ በጣም አሟታል። በከባድ ሁኔታ ታማለች። እንዴ ሐኪም ቤት ሰዳት ያልኩኝ ብለህ? ፍሬ ሐኪም ቤት ሳይሆን አማኑኤል ነው መግባት ያለባት። አማኑኤል አዎ። ያሟል እንዴ ሰውዬው? ምን ሆነ? ለምንድን ነው ስልኬን የማታነሳው? ቆይ ምንድን ነው ማድረግ ያለብኝ? አዎ እስክትደውል ድረስ መጠበቅ አለብኝ። ግን ቆይ እንዴት ነው ያጎቴን አድራሻ ልታውቅ ቻለችው? ማን የነገራት? እሷን ከመግደሌ በፊት ለዚህ መልስ ማግኘት አለብኝ። ለእኛ የቀረበ ሰው ካልሆነ በስተቀር ሊነግራት የሚችል ሰው ማንም ሰው የለም። ቆይ ማን ነው የነገራት? ማን ሊሆን ይችላል? ምኑን ነው የምትነግረው? አንተ አብደሃል እንዴ? አካውንትህን ላክልኝ። አይንህን አያሳየኝ ከዚህ በኋላ። ለምን ታዴ ምን ሆነ ነው? ለምንድን ነው ራሄል እንድትገኝ የማትፈልጊው? እኔ ነኝ? አዎ አንቺ። ምን ፈልገሽ ነው ልጄን ከቤት አስወጣሻት? ምን ፈልገሽ ነው ልጄ እንዳትገኝ የምትደክሚው? አንተ ሰውዬ ጤነኛ አይደለም እንዴ? ምንድነው ችግርሽ? ራሄል ከቤት ወጣ ብትቀር ምንድነው አንቺ የምትጠቀሚው? ንገሪኝ። አንተ ሰውዬ ያማል? ማን ነው የሚያማው? ወንድሜ በጣም የምታሳፍሪ ሴት ነሽ። ወንድሜ ቆይ ምን ሆናችሁ ነው? አሁን አይደል እንዴ ልብስ ልቀይር የገባሁት? ምን አደረገች? ምን በደለች? እንዴት በአንድ ልጄ ላይ እንደዚህ አይነት ኃጢአት ትሰሪያለሽ? ወንድሜ ቆይ ምንድነው የሆንከው? ምን አድርጋህ ነው? ሁሉንም ያደረኩት ለልጄ ስል ነው። ዝም በይ። ደግሞ አፋለኝ ብለሽ ታወሪያለሽ? ሮቤል ቢታሰር እኮ በጭራሽ ራሄል ወደ ቤቷ አትመጣም ነበር። እና አሁን አመጣሻት? ልጄን አመጣሻት ወይ? የማይረባ ፖሊስ ነው ሁሉን ነገር ያበላሸው። የማይረባ ሰው መርጠሽ ላክሽልኝ። እቅዱ የፈረሰው በሱ ምክንያት ነው አልሽ። በዚህም የተነሳ እኔን ስትወቅሺ ከረምሽ። ምንድነው አላማሽ ፍሬ? ሮቤልን አሳስሮ ራሄል ትመጣለች ብሎ ከመጠበቅ ሮቤልን ተከትሎ ራሄልን ማግኘት ይቀላል። ለዚህ ነው ያደረኩት። ይሄንን ለማድረግ ከኔ በተቃራኒ መቆም ነበረብሽ? ይሄንን ለማድረግ እኔ ላይ ድራማ መስራት ነበረብሽ? ሮቤል እንዳይጠራጠር እኮ ነው ያልነገርኩ።
እና ሻው ምን ገጠመሽ? ይሄን ሁሉ ጥንቃቄ አድርገሽ እንዴ ሮቤል ጠረጠረሽ? ፖሊሱም ሮቤልን መከታተል አልቻለም። ብራቮ! በጣም ድንቅ ጨዋታ ነው የተጫወተሽው። የሚገርም ጨዋታ። ወንድሜ ሀሳቧ እኮ ቆንጆ ነበር። አዎ እኔም በሚስቴ አለመታመኔን በጣም ነው የወደድኩት። ሚስቴም ልጄን ከኔ ቀድማ ለማግኘት እያደረገች የነበረው ውድድር በጣም ወድጄዋለሁ። እኔ እኮ የተሻለ የመሰለኝና ያደረኩት። እንደዚህ አይነት መሰሪ አረመኔ መሆንሽን ግን በጭራሽ አላውቅም ነበር። እንዴ ወንድሜ ልክ ነሽ። አንድ የተናገርሽው ነገር ነበረ። ፍቅር አፍቃሪዎችን ለማይገቡ ሰዎች አሳልፎ ይሰጣል ያልሽው ነገር ትክክል ነሽ። እንደዚህ የሚያስብል ምንም ጥፋት አላጠፋውም። አንቺ የሚያጠፉትን ለመውቀስ እንጂ እንደ ሰው ለመሳሳትና ለማጥፋት እኮ አልተፈጠረሽም። አንቺ በጭራሽ ስህተት የሚባል ነገር አትሰሪም። ታዴ ይቅርታ አድርግልኝ። እኔ ልጄን ለማግኘት እንጂ አንተን ለማስከፋት ፈልጌ አይደለም። እባክሽ ሂጂ፣ ቶሎ በይ። መጠጥ ባፉ ከቀመሰ በቢላም አይለቀኝ። እባክሽ ድረሽበት፣ ቶሎ በይ፣ ሳይረቅ ቶሎ በይ። ሮቢ አንቺ ደግሞ እዚህ ምን ሰራለሽ? ትግስት ትባላለች። ትግስት ሮቢ ትግስት። እቺ እኮ ሙልጭ ያለች ሌባ ነች። እንዴት አወቅ? አንድ ሁለቴ ኪሱን ጎብኝቻለሁ። ጎበኘሽ እንዴ? የት አግኝተሽው ነው የጎበኘሽው? መንገድ ላይ ነው። በጣም ይቅርታ፣ በሰዓቱ ስራዬ ስለነበር ነው የሰራሁት። አሁን ግን ስለተውኩኝ መፍራት የለብንም። ሌብነት ስራ ነው? የሰውን ንብረት ዘርፎ ሰውን ማሳጣት እና ደግሞ ችግር ውስጥ መጣል ስራ ነው? ንገርኛ። ልክ ነህ። አሁን ላይ ሳስበው እኔ ከችግር ለመውጣት ሌሎችን ትልቅ ችግር ውስጥ መክተት ይልክ አልነበረ። እያላገጥሽ ነው ሮቢ፣ የእውነቷን ነው። ቆይ አንቺ ታውቂያታለሽ እቺ ሌባማ ምን እንደሚከብድህ አውቃለሁ። እኔ ግን እውነቴን ነው የነገርኩት። ለማንኛውም አሁን ላይ አዎ ብትሄጂ ነው የሚሻልሽ። እሺ ለማንኛውም መልካም የፍቅር ጊዜ ነው። ሮቢ በጣም ተቆጣህ እኮ። ቆይ እቺ ሌባዬ ነው የምታውቂያት? ለማንኛውም እንካ አይውልህ። የአንተ የሆነ ነገርን የመጠቀም ብቻ ሳይሆን የመጠበቅም ግዴታ አለብህ። እሺ ዝም ብለህ እቃን በጥንቃቄ ሳትይዝ ሰውን ሌባ ብሎ መስደብ ልክ አይመጣም። ቆይ እንዴት አድርጋ ነው የወሰደችው? ሮቢ ያንተ የሆኑ ነገሮችን የመጠበቅ ኃላፊነት አለብህ። አንዳንድ ነገሮች ሰው እጅ ውስጥ ከገቡ በቀላሉ የማይገኙ ነገሮች ናቸው። ሰው እንዴት ፍቅረኛውን ለመግደል 20 ጊዜ ይደውላል? ትዕግስት የት ሄደሽ ነው? ደክሞኝ ተኝቼ ነበር። ምን ነው በሰላም ነው? የት ነው የተኛሽው? የሆነ ጀለሴ ጋር ሄጄ ወሬው ሲደብረኝ ተኛው። በዛው እንቅልፍ ወሰደኝ። በጣም አስጨነቅሽኝ እኮ። ኧረ እባክህ ተው በእናትህ፣ እንደዚህ አይነት ንግግር በአንተ አያምርም። ለምንድን ነው የማያምረው? እኔ ሰው አይደለሁም እንዴ? የምር ግን ተጨነክልኝ? ምን ነው በጣም ገረመሽ? እኔ እኮ ፍቅረኛሽ ነኝ። አይ ብዙ ጊዜ ብዙ የሚያስጨንቁ ነገሮች ስላሉብህ ለእኔ ትጨነቃለህ ብዬ እንዴት ላስብ? እንዴት ነው የምታስበኝ? ስለ አንቺ ካልተጨነኩ ለማን ልጨነቅ ነው? እኔም የማውቀው ዳዊት ጠዋት አብራ የነበረችውን ልጅ ስልክ አላነሳችን ብሎ አይጨነቅም። እኔም የማውቀው ዳዊት እሱን ነበር። ግን አንዲት ሌባ ልቤን ሰርቃየው ስለ አንቺ ብቻ ሳስበው አልኩኝ። ሲጀመር ምን ያስጨንቃል? እኔ ህፃን ልጅ ወይም ደግሞ እንዳንተ ለሀገሩ አዲስ አይደለሁም። እኔማ ተመለሰሽ ወደ ስርቆት የተመለሽ መስሎኝ ነበር የተጨነቅኩት። ስርቆት ትቻለሁ ብዬ ነግሬ ነበር እኮ።
ደግሞ እኮ ጧት ስራ አለብኝ ብለሽ ነበር። ከዚህ በኋላ ትሰርቃለች ብለህ እንዳትጨነቅ። እኔ መስረቅ አቁሜያለሁ። እሺ እኔ ወድ እሱን በመስማቴ በጣም ነው ደስ ያለኝ። እሺ ሌላስ ምን ትሆናለች ብለህ ተጨነቅ? ትዕግስት ምን አይነት ጨዋታ ነው ያልሽው? አንተ ለእኔ በጭራሽ ልትጨነቅ እንደማትችል በደንብ አድርጌ አውቃለሁ። ቆይ ለምንድን ነው እንደዚህ ያሰብሽው? ደግሞ ተጨነቅኩልሽ ካልክ ለምን እንደተጨነቅክ አስረዳኝ። ይገርማል። እውነትሽን እኮ ነው። የሁሉ ኃላፊነት እያለብኝ ስላንቺ መጨነቅ አልነበረብኝም። ምክንያቱም አንተ ልበህ ደንዳና ወንድ ነህ። በዛ ላይ የሆነን ሰው ለመግደል ግዴታ የተጣለብህ የቤተሰብ ወታደር ነህ። በጭራሽ ልጨነቅልሽ የማይችል ሰው መሆኔን ስላስታወስሽኝ በጣም አመሰግናለሁ። ውሸታ፣ ከእንግዲህ እኔን መዋሸት አትችልም። እሺ ማርቲ በእናትሽ ብቻዬን ተይኝ። ወንድሜ እባክህን ተረጋጋ። ማርቲ ብቻዬን መሆን እፈልጋለሁ። እንዴ እንደዚህ ተናደህ እንዴት ነው ብቻህን የምታውክ? ቆይ ለምንድን ነው የማትረጂኝ? ወንድሜ እንደ አባትነት ምንም አይነት ችግር ቢፈጠር ተጋፍጠህ ልጅህን ወደ ቤት ማስመለስ አለብህ። የገዛ ሚስቴ ከጀርባዬ ሌላ ድራማ እየሰራች እንዴት አድርጌ ነው ልጄን የማገኘው? ወንድሜ እሷም እኮ ልጇን ለማግኘት እንጂ አንተን ለመጉዳት አይደለም ያደረገችው። ግን እኮ ማርቲ በጣም ጎድታኛለች። ሁሉንም ሴራ ራሷ አድርጋ ስታበቃ እኔን ነበር ስትወቅሰኝ የነበረው። ለአንተ ለመናገሯ ስህተት ነው፣ ግን ደግሞ እንደና ስታስበው ሮቤል እስር ቤት ገብቶ ራሂል ባትመጣስ? እሱን ካላስፈታችሁ ብላ አልመጣም ብትልስ? ይህን ሁሉ ነገር የምታስብ ከሆነ ቀድማ ለምንድን ነው በሀሳቤ የተስማማችሁ? ፍሬ እኮ በጣም ተጨንቃለች። ሮቤል ላይ ያደረገችበትን ነገር እያሰበች ሁሌ ነው የምትጨነቀው። በኋላ ልጄ ላይ ቢበቀልስ እያለች ነበር። በዛ ላይ ደግሞ የሮቤል ክስ አለ። ልክ ነሽ፣ ከፍተኛ ጫና ውስጥ ገብታ ነበር። ምናልባት ነገሩን በኋላ ስታስበው የማይሆን ስለመሰላት ነው ያደረገችው። ወንድሜ በእርግጠኝነት አንተ እንዳልከው ነው የሚሆነው። እኔ ሄጄ ልጄን እፈልጋታለሁ። አንቺ ግን እሷ ጋር ግቢላት። ማንም አልተከተለህም? ሲከታተሉኝ ነበር፣ ግን ደግሞ ጠፋሁባቸው። እንዴት እየሆኑ ነው? ያው ትልቁ ስራቸውን መከተል ብቻ ነው። በጣም እየለፉ ነው በለኛ። ቆይ እኔን ግራ ይገባኝ። በፊት የነበርሽበትን ቦታ ነግሬያቸው ነበር። እንዴት አላገኙሽም? አንተና እንዴ ነገርካቸው? ምን ላድርግ? አላፈናፈን አሉኝ እኮ። እማዬ አግኝታኝ ነበር። በቃ መሄድ አልፈልግም ስላት ትታኝ ሄደች። ያለችበትን ንገረኝ ብላ ስታስጨንቀኝ ነበር እንዴ? ያው አለ አይደል የተለመደ ንግግር አደረግን፣ ከዛ ትታኝ ሄደች። ታዲያ ለምንድን ነው የሚያስጨንቁኝ? ጭራሽ ዛሬ ደግሞ በሐሰት ከሰው ሊያሳስሩኝ ነበር እንዴ? አንተን? በጣም የሚገርሙ ሰዎች ናቸው። ሮቢ እንዴት እንደዚህ ያደርጋሉ? አንተ ግን ደህና ነህ? አጋጣሚ ሆኖን የሚያገኝ ፖሊስ ስለነበር ተረፍኩ። አንተን አሳስረው እኔን ሊያገኙኝ አስበው ነው? ቆይ ሲጀመር አንቺን አግኝተው ትተውሽ ሄዱ ሰዎች እኔም በሐሰት ለምንድን ነው በዚህ ልክ ለማሳሰር የሚሄዱት? እኔም እኮ ግራ የሚገባኝ ይሄ ነው። ልጄ ጠፋች እያለች ስትጨነቅ የነበረች አንዲት እናት ቆይ በምን ስሌት ነው ያገኘቻትን ልጇን ጥላ የምትሄደው? እኔ አልሄድም ስላልኳት። እሺ ያንቺ ምክንያት አክብራ ትታሽ ሄደች እንበል። ትታሽ ሄደችው ሴትዮ ቆይ ልጄን አምጣ እያሉ እኔን ማስጨነቅ ምን አይነት ድርቅና ነው? በጣም ነው ያዘንኩባቸው። በጣም ነው የሚያሳፍሩት። አይዞሽ አንቺ አትዘኝ። እነሱ ሁሉንም ነገር የሚያደርጉት አንቺን ለማግኘት ሲሆን ሰው ምን ይለኛል? ታዴስ ብቻዬን ተኝ ብሎ ሄደ። ማርታ ብቻው እንዳትታዩ ብዬሽ። ታዴ የሚያደርገውን የሚያውቅ ትልቅ ሰው ነው። ማርታ ታዴ ጠጥቶ ከመጣ ቤቱን ነው የሚያቃጥለው። ቢጠጣስ ማን ይፈርድበታል? ቤቱን ቢያቃጥል ግን ይፈረድበታል። ምን አልሽ? ተረጋጊ። እሱ በጭራሽ መጠጥ አይጠጣም። ደግሞ ያደረግሽው ነገር ልክ እንደሆነ ነግሬዋለሁ። እሱን ያናደደው ተደብቀሽ መስራትሽ ነው። ማናችንም ቢሆን ራሄልን የሚያስገኝ ነገር ከሆነ ምንም ነገር ለማድረግ ወደ ኋላ አንልም። እሱ የሚያስበው መከዳቱንና ከሱ ይልቅ ፖሊሱን አምኜ መስራቴን ነው። እኔ ግን ያንቺ ሀሳብ ደጋፊ ነኝ። ከመጀመሪያውንም ተነጋግራችሁ ብታረጉት ኖሮ ውጤቱ ያማረ ነበር የሚሆነው። እኔ ምንም ነገር ማሰብ አልቻልኩ። ሮቤልን ከማሳሰር መከተል ይሻላል ብዬ ወጥቼ ሄድኩኝ። ውጤቱ እንዳሰባችሁት ቢሆን ኖሮ ይሄኔ ቤቱ በደስታና ባድናቆት ሞልቶ ነበር።
ያ የተረገመ ፖሊስ ነው ጉድ ያረገኝ። ደግሞ የሚገርመው የሮቤል ፖሊሱን አቅፎ መሳም። እሱም አጋጣሚን ለመጠበቅ ነው። ወይኔ ፍሬ፣ አሁን ልጄን ነው ባሌን ነው የምፈልገው? ልጅሽን እየፈለግናት ነው። አንቺ ቢሆን ትኩረትሽን ከልጅሽ ላይ አድርጊ። ወይ አምላኬ። ሮቢ፣ ሀምት ምን እያሰብክ ነው? ስላንቺ። ስለኔ ምን የሚያሳስብ ነገር ገጠመ? እስከ መቼ ነው እዚህ የምትቆዩ? ምን ነው እዚህ መሆኔን አልወደድከውም? እንደዚህ አይነት ቦታ መሆንሽን አልወደድኩትም። ለምን? ራሄል፣ ቦታው ላንቺ የሚመጥን አይደለም። አንተ ለምን የማይመጥን ቦታ ሆንክ? እኔማ ቤቴ ማደር ስላልቻልኩኝ የምሄድበት ስለሌለኝ እንጂ እዚህ መሆን ፈልጌ አይደለም። ቤተሰቦች አንቺን ከቤት መጥፋት በእኔ ነው የሚያሳብቡት። እኔ ደግሞ ከእነሱ ጋር መጨቃጨቅ በጣም ነው የሰለችኝ። አትሂዳ። አንተም እኮ እዚህ ብትሆን የት አግኝተው ይጨቀጭቀዋል? እኔ ካልሄድኩኝ ደግሞ እነሱ የበለጠ ነው የሚጨነቁት። አሁን ደግሞ ለእነሱ መጨነቅ ጀመርክ? ወላጆችሽ እኮ ናቸው። ያው እነሱ የሚያደርጉትና የሚሆኑት ነገር ደስ ባይለኝም የአንቺ ወላጆች ስለሆኑ ብቻ አከብራቸዋለሁ። ምናልባት እኮ የማይመች ሁኔታ ውስጥ ሆና ሊሆን ይችላል። ስለዚህ በቃ ተረጋግቼ መጠበቅ አለብኝ። በጣም ደግ እኮ ነህ። ሰዎች ይህንን ደግነትን አይተው እኮ ነው ሊጠቀሙብህ የሚሞክሩት። እኔን ማንም ሰው አታሉ ሊጠቀምብኝ አይችልም። አንተ ህይወትን እየረዳሃት እንደሆነ ነው አይደል የምታስበው? ራሄል፣ ስለ እሷ ብዙ ጊዜ አውርተናል አይደል? ሮቢ ግን እኮ የልጅቷን አደገኝነት እየተረዳሁ አይደለም። ራሄል፣ ህይወትን በሚገባ ነው ማውቃት። አንቺ ደግሞ እንደምታስቢያት ሴት አይደለች። የዚህን ያህል የተቀራረባችሁ አልመሰለኝም ነበር። ቆይ ለምንድን ነው ከቤት ያባረራቸው? መግቢያ የሌላትን ሴት ለምንድን ነው በዚህ ልክ የምታያት? ከቤት የተባረረችው አንቃ ልትገለኝ ስለሞከረች ነው። የምጠላት ደግሞ አሁንም አንተ ቤት ስላለች ነው። ቆይ እኔ ጋር የተቀመጠችው ተመችቷት ነው እንደሚመስልሽ? ሲጀመር አንተ ጋር ሄደችው ምቾት ፈልግ አይደለም። ካልተመቻት ደግሞ ወጣ መሄድ ነው። ለስንት ዓመት ኪራይ መክፈል ትችያለሽ? እኔ የአንድ የ3 ወር ከፍልላታለሁ። ቀሪ ዘመኗን ደግሞ ስራ እየሰራች ትከፍላለች። ጥሩ ሀሳብ ነው። ወደ ቤት መመለስ አለብሽ። እንዴ እኔ አልመለስም። ሁሉም ጥፋት የኔ ነው። አንቺ ምን አጠፋሽ? በታዴ ሀሳብ ተስማምቼ ቢሆን ኖሮ ይሄኔ ልጄ ቤቷ ገብታ ነበር። ፍሬ፣ እኔ ከሁለታችሁ ሀሳብ የአንድ ሰው ሀሳብ ምረጭ ብባል የአንቺን ሀሳብ ነው የምመርጠው። የአንቺ ሀሳብ እኮ ትክክል ነው። ልጄን እቤት እስካላመጣት ድረስ የትኛውም ሀሳብ ጥሩ አይደለም። ፍሬ፣ አሁን ባለፈ ነገር ላይ ከመቆጨት ፍለጋችን ነው መቀጠል ያለብን። እሺ ታዴ ምን እያደረገ እንደሆነ ሳናውቅ እንዴት ነው እኛ የምንፈልጋት? እሱ ያው ልትሄድ ከምችልባቸው ቦታዎች ነው እየዞረ ማያት። እንደዛ ከሆነ እኛ እዚህ ሆነን ምን ማድረግ አለብን? እዚህ ቁጭ ብለን? አዎ ፍሬዬ፣ እዚህ ቁጭ ብለን እንዴት ነው ሰው ፈልገን የምናገኝ? የግድ በአካል ሄደን እኛ ማግኘት የለብንም። ግን አለ አይደል በሀሳብ የሆነ ነገር ፈጥረን ራሄል ወደዚህ እንድትመጣ ማድረግ አለብን። ልክ ነሽ፣ እንደዛ ማድረግ እንችላለን። አንዳንድ ሀሳቦች ግን ሊያናዷትና ከኛ የበለጠ ሊያረቃት ስለሚችል መጠንቀቅ አለብን። ደግሞ ለመጨረሻ ጊዜ እሷ በፈለገችው መንገድ ባላጫወታት ለእኔ ኃጢአት ነው።
ወይ በጣም ነው የናፈቅሽኝ። አንቺ የሌለሽበት ቦታ መኖር በጣም ነው የሚያስጠላው። እንዴ ግማሽ ቀን ያለ እኔ መዋል ካስጠላ ስሞት ምን ልትሆን ነው? ትዕግስት እባክሽ እንደዚህ አይነት ቀለቀለች። የኔ ውድ ለአንተ ስል በጭራሽ አልሞትም። ገና ሳስበው ራሱ ህይወቴ ሁላ ሲኦል ነው እኮ የሚሆንብኝ። በዚህ መጠን የምትፈልገኝ ከሆነማ ሁሌ ነው የምጠፋው። መሞት እሱ እኮ ለእኔ ሞት ነው። እባክሽን ከኔ ለአንድ ሰዓትም ሆነ ለ2 ሰዓት እንድትርቂ አልፈልግም። እባክሽን አትራቂ። እኔን ደስ ካለኝ ማንም ሰው አይከለክለኝም። አይ ከዚህ በኋላ አጠፊብኝ። የአንተ ሴት መሆኔን ሳላረጋግጥ እኮ እኔ ወንድ ያደረግኩህ። እኔ ደስ የማይለኝን ነገር መከልከል ካልቻልኩኝ ለአንቺ ወንድ አይደለሁም ማለት ነው። እኔ ዛሬ እዚሁ ነው መሆን የምፈልገው። እኔን ትተሽ የትም ቦታ መሄዳችን። እንደዚህ ማለት ብቻውን እኔን ወደ አንተ እንድመጣ ያደርገኛል። እሺ ምን ባደርግ ነው ወደ እኔ የምመጪው? እንግዲህ እኔን ወደ አንተ የሚወስድ ምንም ነገር ማድረግ ትችላለህ። እሺ ካልቻልክ ግን መቼም ላታየኝ ትችላለህ። ራሔል ለምንድን ነው እንደዚህ የምትሆኑ? እስኪ ተረጋጊና ነገሩን አስቢው። እኔ አንተን ብቻ ነው የማምነው፣ አንተን ብቻ ነው የምቀርበው። በከፋኝም ሰዓት በተደሰትኩም ሰዓት አንተ ብቻ ነህ ትዝ የምትለኝ። አንተ ግን ለእኔ ምንም ግድ የለህም። ቆይ ግድ ባይኖረኝ ነው ከአንቺ ጋር እዚህ ቁጭ ብያለሁት? አብረኸኝ በመሆኑ በጣም ደስተኛ ነኝ። በዚህ ስቃይ ውስጥ አንተ አብረኸኝ ባትሆን ኑሮ መሄጃ ጥቼ ጅብ ይበላኝ ነበር። እሺ ታዲያ የኩርፊያ ምንድን ነው እንዴ? ከወላጆቼ ጋር ያለሁበትን ሁኔታ እያወቅ ወደ ቤት ተመለሽ ስትለኝ ደስ ይበለኝ? እኔ እኮ ለአንቺ የሚሻለውን የነገርኩሽ። እኔ ወደዛ ቤት ከምመለስ በዚሁ ሀገር ጥዬ በጠፋ ነው የሚሻለኝ። እንደዚህማ መሆን የለብሽ። ለምን? ወላጆቻችን በሁሉም ነገር ማስደሰት አለባቸው ማለት አይደለም። እኛም ደግሞ ሁሉንም የምንፈልጋቸውን ነገሮች ከእነሱ ማግኘት አለብን አይባልም። አንተ ከወላጆች ጋር አብሮ መኖር ባይከብድ ተከራይተህ ትኖር ነበር? የኔና የአንቺ ጉዳይ በጣም የተለያየ ነው። ምንድን ነው የሚለየው? እኔ ከቤት የወጣሁት ከእንጀራ እናቴ ጋር ተስማምቼ መኖር ስላልቻልኩ። እኔም እኮ ከወላጆች ጋር መስማማት ስለከበደኝ ነው። እኔና የእንጀራ እናቴ በፍጹም ተስማምተን መኖር አልቻልንም። ስለዚህ ከሁለት አንዳችን ቤቱን ለቀን መውጣት ነበረብን። አባትህ እሷን መረጠ? አባትህ እሷን መረጠ? እሱማ በሰላም እንድኖር ነው ምርጫው። እኔ ደግሞ ያንን ማድረግ ስላልፈለግኩኝ ምርጫ ሰጠኝ። እኔም የሚበጀኝን መረጥኩኝ። ወይኔ ዳዊት፣ የማንም መጫወቻ አልሆን። የማትረባ የማንም ተራ ዱርዬ ሌባ መጫወቻ አልሆን። ደግሞ አፈቅርሃለሁ ምናምን ትላለች እንጂ ሌባ። አሁን እንዴት ነው ማግኘት የምችለው? ምን ጓደኛ አላት?